ጨረቃ በፀሐይ ተተክታ ማለዳ በፀሐይ ጮራ ፈክታ የዕለት ዕለት ተግባሬን ላከናውን በማለዳ አብይ ጀመርኩት የቀኔን እንግዳ። ምናምኔን ጨርሼ ወጣሁኝ ወደምሄድበት መንገዴን ጀመርኩኝ። እናም በመንገዴ አንዲት የእድሜ ባለጸጋ ትልቅ ሴት አየሁኝ። በመንገዱ ዳር ላይ ካርቶን ላይ ተቀምጠው የተቀዳደደ ቆሸሽ ያለ ልብስ ለብሰው የሰው እጅ እየጠኑ ስለ ማርያም እያሉ የተማጽኖ ድምጽ እያሰሙ ግማሹ እጁን እየዘረጋ ገሚሱ ሲያልፋቸው ሰምተው እንዳልሰሙ እኔም ጠጋ ብዬ ካለኝ ላይ ሰጥቼ እድሜና ድህነት ያደበዘዘውን መልካቸውን አየሁ ተጠግቼ። ከዚህ ዕለት ቀድሞ የማውቃቸው ያክል ስሜት ነው የተሰማኝ። አውቃቸዋለሁ ልበል? ራሴን በራሴ ጥያቄ ወረወርኩ። ኧረ አላውቃቸውም ብዬ ራሴ መለስኩ። እና መንገዴን ቀጠልኩኝ። የዕለት ተግባሬን ውሎዬን ጨረስኩኝ። ግን አይዛች ምስኪን ሴት ፊት ከፊቴ ያልጠፋለ እንደ ምሽቷ ጨረቃ ከፊቴ ዋለለ። እናም አሰብኩ። ቀናት፣ ሳምንታት፣ ዓመታትን ወደ ኋሊት በሀሳብ ተጓዝኩኝ። በሀሳብ ባህር ውስጥ በትዝታ ጀልባ ከዓመታት በፊት አየሁ ተገኘሁኝ። ይመስለኛል ልጅ እያለሁ በአንድ መንደር ውስጥ እየቦረኩ ከኩያ ጓደኞች ጋር እየተሯሯጥኩ እየተጫወትኩ ያልወለደችኝ የጎረቤት እናት ነበረች የምታጎርሰን አናት ባናት። ለእኛ እንክብካቤ የማይሰለቻት ከእናቴ እኩል ተንከባክባ ፍቅርን ያለ ስስት ሰጥታ ሁለተኛ እናት ሆና የሰጠችን ትልቅ ደስታ። ከዓመታት መልስ ተመለስኩኝ። ከትውስታዬ ባነንኩኝ። አዎ ወይኔ ያቺ ምስኪን ሴት ዛሬ ያየኋት ያቺ እንደ እናቴ የነበረች ራሷ ናት። ሁሉ ነገር እንደ ንጋት ተገልጦልኝ አየሁ አስታወስኩኝ። ጨለማው በንጋት እስኪተካ ጉጉት ሲኖር ይረዝማል ለካ። አይነጋ የለ ነግቶ መንገድ ጀመርኩኝ። ወደዛች መልካም ሴት ሄድኩ ገሰገስኩኝ። ከትዝታዬ ጋር አብሬ ተጓዝኩኝ። ያቺ ከዚች ደግ እናት የህይወት መንገድ አላይታን የጊዜ ጉደት አጠፋፋን። እናም ያን ጊዜ ለየንን አሁን ደግሞ አገናኘን እያልኩ ከራሴ ጋር እያወራው እዛ ቦታ ደረስኩ። ከቦታ ግን አልነበሩም። የት ሄደው ነው ብዬ ጠየቅኩ። እናም እንዲህ አሉኝ ከጎናቸው የነበሩት ደከም ያሉ ሴት እንደሳቸው ዛሬ አልመጡም። ከዚህ ግድም አንዳንድ ህመም ቢጤ ሲይዛቸው ይቀራሉ። ምናልባት ማሞት ይሆናል ልጄ ብለዋሉኝ። ቀና ብለው እያዩኝ በጠወለገ ፊታቸው ሲሉን ጊዜ ለማናገር እኔም ዋጀሁ። ስለሳቸው ጠየኳቸው በህይወት ወጀብ ምን እንዳጋጠማቸው። እኔም የትና መች እንደማውቃቸው ትውስታዬ ነገርኳቸው። ከደቂቃዎች በኋላ ብዙ ጎሳሳ ቤት